ጥያቄ ልጠይቅህ? እሺ ጠይቅ። ልክ በኋላ ጠይቃለሁ። ጠይቅስ በስርዓቱ ትመልስልኛለህ? ምንድን ነው የምታቅራራው? ሚዩት አታደርገኝም? እርፍ። በስነ ስርዓት ጠይቀሽ ጥያቄን አቅርብና አዳምጥ። መልስ እኮ በስነ ስርዓት ልጠይቅህ ትመልስልኛለህ? ወይኔ የኔ ምስኪን አዲስ ላይ ስለ አዲስ ልጠይቅህ እኔ የምልህ መሐመድ የአክስቱን ሬሳ ተዳርቷል እንዴ? በስርዓቱ መልስልኝ እናትህ ልባተ ቦርኩ መልስ። ሌባ አንተ አጭወር። ማንም ሰው ኮሜንት ላይ እንዳይሳደብ አልፈቀድኩላችሁ። ማንም ሰው ኮሜንት ላይ ክፉ ቃል እንዳይናገር። ነገር ግን ያነሳውን ነገር ላስተምረው አዳምጠሽ የትም እንዳትሄድ ያዘው ነው። እኔ እሱን አልወቅሰውም፣ ግን ይህንን ቆሻሻ ባህሪ የዘራባቸው ሰው በጣም ያሳዝናሉ። አንድ እንኳ ለይሰ ሚንኩም ረጁሉን ረሺድ ከመካከላቸው እንኳ አንድ ቀሳውስቶቻቸው ዲያቆኖቻቸው ይሰማሉ እንዲህ አይነት ክፉ ሰው እንትን ያላቸው ነው። አንድ እንኳ ቄስ ቆሞ ይሄንን ያስተባብልላቸው የለም። በጣም ያሳዝነው ይሄ ነው። በዚህ ደረጃ ያወረዳቸው እያረከሷቸው እያዩ ጸጥ ብለው ያቸዋል። ከታች ያለ ህዝብ አይደል የሚወቀሰው። እኔ እናንተን አልወቅሳችሁም፣ ወላሂ ላዚም አልወቅሳችሁም፣ አጽፋዊ ምላሽም አልመለስም። ግን እንዲህ አይነት ክፉ እየሆናቸው እያዩ ዲያቆኖቻቸው ዝም ማለታቸው። አንድ ሙስሊም እንዲህ አይነት ንግግር ሲናገር ትሰማላችሁ? በተለይ በእምነት ቦታ ላይ ጥንቃቄያቸው አይታችኋል? ለሰው ጥሩ መንገድን ለማሳየት ያላቸውን ጉጉት አይታችኋል? ምክንያቱም እኛ የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ነን። እንዲህ አላስተማሩንም። ገብቶሃል አይደለ? ክብር አለን ለአምላክ፣ ለነብያት ክብር አለን። ለማንኛውም እንትኑን ልንገራችሁ። ይሄን ነው የነገሯቸውን ነገር ነው ላስረዳችሁ።